ኦርቶዶክሳውያን ድነናል ብለን ስንናገር ምን ማለታችን? ሌሎች ድነናል ብለው ሲያወሩ ምን ማለታቸው ነው ካላችሁ እኛ ድነናል ብለን ስንናገር እግዚአብሔር ዳግመኛ እኛን ለማዳን ሰው አይሆንም ማለታችን፣ ዳግመኛ እግዚአብሔር እኛን ለማዳን አይሰቀልም ማለታችን፣ ዳግመኛ እግዚአብሔር እኛን ለማዳን መከራ አይቀበልም ማለታችን እንጂ የእግዚአብሔርን ትእዛዛት መፈጸም የለብንም ማለት አይደለም። አንዳንዶች ትእዛዝ ጠበቅም አልጠበቅም ድነሃል፣ ይህ ምንኛ መቀለጃ ነው ጎበዝ። ለዚህ ጉዳይ ያነበብኩት አንድ ለዚህ ትምህርት መነሻ የሆነኝ አንድ ፕሮቴስታንታዊ መጽሔት ምን ይላል? አማኝ በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ይልላችኋል። እንዲህ አለ ፌዝ አለ። እንዲህ ያሉትን የሚሰራ የእግዚአብሔርን መንግስት አይወርስም የሚለው መጽሐፍ ቅዱስ አለ። በእግዚአብሔር ላይ የሚዘብት ዘባች። እኛ ድነናል ብለን ስንናገር ምዕመናን በኋላ መለስበታለሁ እግዚአብሔር ከረዳኝ ይህን ነጥብ እኛ ድነናል ብለን ስንናገር ትእዛዛትን መጠበቅ የለብንም ማለታችን አይደለም። እሱን እየጠበቃችሁ ፈጽሙ ማለቱ ነው። ከኩራት ፍትወታል፣ ከርኩሳት መናፍስ፣ ከአጋንንት ጋር ከሰማይ ሰራዊት አጋንንት ጋር አትጋደሉ እያለን አይደለም። እኛ ድነናል ብለን ስንናገር መጋደል የለብንም እያልን አይደለም። በጠበበው በር ለመግባት ተጋደሉ ስላለ ተጋድሏችሁን ፈጽሙ እያለን ነው። ምዕመናን ምን መጋደል ያስፈልጋል? ጸለይ ካልጸለይ ጾማል። ይሄ አጋንንት ድምፅ ነው። መንፈሳዊ መሳይ መንፈሳዊ ይላል መልአከ ኤዶም ኤፍሬም እሸቴ ውሸታ። እኛ ድነናል ብለን ስንናገር በተጋድሎ መጽናት የለብንም ማለት አይደለም። በተጋድሎ እየጸናችሁ መዳናችሁን ፈጽሙ ነው የሚለን። እኛ ድነናል ብለን ስንናገርና ሌሎቹ ድነናል ሲሉ በጣም ልዩነት ነው ያለን ወገኖች። ሁለተኛ ነጥብ ላንሳላችሁ። እዚህ ጋር በተያያዘ ሁለተኛው ነጥብ ምን ይመስላችኋል? መዳናችን የእኛን